አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? አላችሁ ወይና አለን አልሐምዱሊላህ። ዛሬ ደግሞ በመጨረሻ ያን የአንገቱን ሀብል መተት የተመተተበትን የአንገት ሀብል በመጨረሻ አደንዝዘው ይሆን አፈዘው ይሆን አላውቅም፣ አብርሃም ላይ ያደረጉት በመጨረሻ ለበሰ። ከሁለት ቀን ነው ከሶስት ቀን አይምሮውን ከሰዓት በኋላ ወደዚህ መጥቶ መልስ መልሷል። ምንድነው እሱም የመለሰው ወድሻለሁ፣ አፈቅርሻለሁ ቅድም ያላችሁኝ ራሳው ንገሩኝ፣ በድጋሚ ንገሩኝ ምናምን እያለን ጭራሽ ከአይምሮ ውጭ ሆኗል ማለት ነው። እና የሚገርም ነገር ደግሞ ስራችሁን ራሱ አይደብቁም። አንገቱ ላይ ሁለት ያኛውን ነገር አርግቶ እንደመጡ ያሳያሉ። ያም ሆነ ይሄ እኔ መናገር የምፈልገው ይሄን ብቻ አይደለም። ለሄርሜላ ነው መልዕክት ማስተላለፍ የምፈልገው። የኔ ቆንጆ አንቺ ምን ጨነቀሽ? አዎ ፍቅር ነው አውቃለሁ። ፍቅር ከባድ ነው፣ ማናችንም እናውቃለን። በጣም ይቅርታ ጉንፋን ይዘውኛል ግን እና ፍቅር ከባድ ነው። ያ ፍቅር ከባድ ቢሆንም ምንድነው ማድረግ ያለብሽ? አብርሃም ይወድሻል፣ በእርግጥ ይወድሻል። አሁን እናውቃለን። አንቺም ተወጀዋለሽ። በጣም ብዙ ነገር ለሱ ብለሽ ብዙ ነገር ሆነሻል፣ ብዙ ነገር አድርገሽለታል። እሱም ደግሞ ይወድሻል። ሊያጣሽ አይፈልግም ግን ትዳር ላይ ለመግባት ምን ያስቸገረው? ምን ያዘው? እኔ አሁን በሆነ ጊዜ ሽማግሌ ልልክ ነው ሲል ነበረ ሰምተናል። ከዛ በኋላ ወፍ ምንም የለም። አንቺን ደግሞ ሽማግሌው ላክ ስትይ የሆነ ይጓተታል ማለት ነው። እርግጥ አይሆንም። በዚህ ነገር ላይ ምንም እንትን የሆነ ነገር የለም። እና ያም ሆነ ይሄ እኔ ከባለፈው በኋላ እኔ ቢሆን ኖሮ አርግዤ ነው ያለሁት። እውነት ከሆነ እርግዝናው እውነት ባይሆን ራሱ እኔ ለሱ ብዬ ይሄን ሁሉ ነገር አንቺ እያረግሽለት ለሽምግልና ለመላክ ቤተሰብ ለመተዋወቅ ይሄን አይል መንቀረፈፍ አያስፈልግም ሲመስለኝ። ያችን ራሱ ይወዳታል፣ ሙሉ በሙሉ አልቆረጠባትም። ያን አይል ክፋት የምትሰራበትን ያን አይል የምታረገውን ራሱ በጣም ይወዳታል። ምክንያቱም ባላይቅም ማለት ነው። አንቺ ደግሞ ውብ ነሽ፣ ልዕልት ነሽ፣ የኔ ቆንጆ ወላሂ ምንም አያንስሽም። እና አንቺ ምንድነው ማድረግ ያለብሽ መሰለሽ? አሁን ከዚህ በኋላ መተዋት አለብሽ። ሲጀመር ምን ጭቅጭቅ ውስጥ ምን ያስገባሽ? እሱ በቃ ይፈርዶበታል። በቃ እንደዚህ መሰቃየት በዚች ሴትዮ እኔ ኬት እንደወጣች አይታወቅም። እንደ ቆመቷ እንደ ሰውነቷ ነች። በቃ ኛኬ የሆነች በቃ ይቅርታ አድርጉልኝና ወላሂ ነገረ ስራው ራሱ በቃ ያስጠላል። እኔ ምን እንደሆነ አላውቅም። አዎ ባል እንደተነጠቀች ሴት ያስጠላኛል፣ ይደብረኛል፣ እንትን ይለኛል። ግን ካልተፋታን ብላ ብድ ብላ ነበረ የተፋቱት። ካልተፋታን ብላ እንደ ውሻ በጥፊ በምን ስትለው ሲሰድሞ ምን ስትለው አሁንም ወዳው አይደለም በእርግጠኝነት እሷ እንደዚህ አስመትታ ምናምን አድርጋም የመለሰችው ወዳ አይደለም። ህሊ ነው እንዴት ይሸነፋለሁ መሸነፍ የለብኝም ብላ ነው። ግን ፍቅር ደግሞ ይበልጣል። አሁን ይሄ ልጅ አይምሮን ስቶ ነው እንጂ አሁን ደና ቤተሰብ ቢኖረው ደና እህት ደና ወንድም ቢኖረው ይሄን የአንገቱን ሀብል በተኛበት ራሱ አውልቆ እሱን ደግሞ ጸበል ማስገባት ይቻላል። ግን ያም ሆነ ይሄ ተጠርቶ እዛ አይቀርም። ልጄም ማየት ይላል እንዴት እንደሆነ አላውቅም። የሮጠ እዛ ቤት ነው የሚገኘው። ያም ሆነ ይሄ ሄርሜላ ከዚህ ጉድ መውጣት አለብሽ። እውነት አርግዘሽውን ቢሆን ራሱ መፍትሄ ለእርግዝናሽ መፍትሄ ሰጥተሽ የሆነ ውሳኔ ወስነሽ ከዚህ ህይወት መውጣት አለብሽ የኔ ቆንጆ። ከመልክም መልክ ከጸባይም ጸባይ ሰጥቶሻል ፈጣሪ። ምን ከእንደዚህ አይነት ሰው ጋር አሰቃየሽ? የምሬን ነው የምልሽ። አዎ ፍቅር እውነት ነው አውቃለሁ። ፍቅር ከባድ ሊሆን ይችላል። ግን ደግሞ ይሄን አይል ነፃነትሽን እስከምታጭ ወንድሙ መጥቶ ይሄን አለ እስከሚደናፋብሽ ሁሉ ሰው እንደዚህ እስከሚሆንብሽ ድረስ ይቅርብሽ የኔ ቆንጆ። ህይወትሽን ኑሪ። አብርሃም ከሆነ አንዴ ፈርዶበታል። ከዛ ጉዳይ አይወጣም። ገብቶሻል አይደለ? ከዛ ጉዳይ አይወጣም። እና አንቺ ውሳኔሽን ወስኝና ከዚህ በኋላ ህይወትሽን ኑሪ። እሱ ስትፈልግም በጥፊት ይበለው፣ ስትፈልግም አውጥታ ትጣለው፣ ስትፈልግም ታስገባው፣ ስትፈልግም እንደ ሰራተኛ ይቀሳታ ታሳጥበው፣ የፈለገችው ነገር ታድርገው። አንቺ ምንድነው ማድረግ ያለብሽ? ህይወትሽን መኖር አለብሽ ከነ ክብርሽ። በጣም የተከበርሽ ነው። ግን ደግሞ ይሄን ነገር ስታረጊ ደግሞ መጀመሪያ ማድረግ ያለብሽ ነገር እስከዛሬ ክብርሽን ሲያወርዱ እንደዚህ ሲያረጉሽ የነበሩሽን ሰዎች መናገር አይጠበቅብኝም። ጥጋችሁን አሳይተሽ ማንነትሽን አሳይተሽ ለሁሉም ማለት ነው ማንነትሽን ታሳያለሽ። ከዛ በኋላ የቀረውን ደግሞ ለፈጣሪ ትተዋለሽ። ፍቅሩም ጊዜ ይጠብቃል እንጂ ይሄዳል ራሱ። ትተሹ ከነገራቶቹ ትወጣለሽ ማለት ነው። በጣም ነው የምወድሽ። የእምነት ስታዝኝ ያዝናለሁ፣ ስስቅ ያዝቃለሁ። በጣም ነው የምወድሽ ባይዘው እና ያሞን ይሄ የኔ ቆንጆ ነው ልልሽ የምፈልገው ከዚህ ነገር ራስሽን አውጪ።
የምር ራስሽን አውጪ እና ይቅርታ ጉንፋን ድምፄ ደግሞ ጉንፋን ስለያዘኝ ነው። ሩታ ደግሞ ፍቅር በግድ አይሆንም። ፍቅር ፈልጎ ፈቅዶ ካልሆነ በስተቀር ይሄን በመተት በጅኒ ስምሽም ጠፋ። በጣም በብዙ ነገር ነው ባይዘው አንቺ መስሎሻል እንጂ ሰው በኮመንት ይሆን እንትን ስልሽ መስሎሻል እንጂ የምር በጣም ስምሽ ጠፍቷል። በጣም ብዙ ነገር ሲጀማ ከዚህ በኋላ ከአብርሃም ጋር እንዴት ሆነሽ ነው የምትኖሪው? እንዴት ሆነሽ ከአብርሃም ጋር ትኖራለሽ? ቤተሰቦቹ እንደዚህ ንቀሽ በዚህ ናይል ቤተሰቦቹ ርቀሽ አልፈሹ በጣም ብዙ ነገር ካደረግሽው በኋላ ከአብርሃም ጋር መኖር ከአይምሮ ውጪ እሱን አድርገሽው ገና ነግረሽው እሱ በሚያስታውስ ነገር አንቺ አዘሽው አይምሮውን በቃ ገና አንቺ በትእዛዝ አይምሮውን ከእንትን ካለ በኋላ አብረሽ መኖር ምን ዋጋ አለው? ይሄ ጥቅም የለውም። እንደኔ ሀሳብ አንቺም ስርዓት ባለው መንገድ ተነጋግራችሁ በፍቅር አብራችሁ ትኖሩ። ኤርሚም ደግሞ ህይወትሽ ኑሪ። የምር ያስጠላል። በቃ ሂሊ በሂሊ አንቺ ሴት ልጅ ነሽ፣ አግብተሽ ነገ ልጅ ወልደሽ መኖር ትችያለሽ። ከዚህ ነገር ግን ውጪ ነው የምልሽ የኔ ውድ እህት። እና አይክፋሽ፣ አትዘኝ፣ ፈታ በይ፣ ምንም ነገር አይደብርሽ፣ አይሰማሽ። ሩታ ደግሞ መቼም ከነዚህ የምትወጣ ሴት አይደለችም መቼም። በቃ ሁሌ ሰው ትቶ ከራቃትም መታ ሰው ከቀረባትም የእሷ ደስታና ንዴትና ጦርነት ምናምን ሰላም የለም። እሷ በቃ የሆነ ሲመስለኝ ከነገር ጋር እንደዚህ አማስለዋት የወጣች ነው የምትመስለኝ። ይቅርታ አድርጉልኝ፣ እኔ ያየሁትን ነው እንጂ የተናገርኩት አላቃትም።